ጨረሻ ደርሷል ከእንግዲህም እግር ኳስ ይብቃኝ ብሎ ድንገት የተሰወረው አወዛጋቢው በረኛ ካርሎስ ሮሃ በአርጀንቲና ቦነስ አይረስ የተወለደው በጣሊያን ሴሪያዎች ተጫወተ በ1999 ግን አንድ ነገር ይፈጠረ ምንድነው እሱም ከተባለ የዓለም መጨረሻ ደርሷል ከእንግዲህም እግር ኳስ ይብቃኝ ብሎ ለወኪሉ ሳይናገር ለክለቡም ሳያሳውቅ ድንገት ይጠፋው ካርሎስ ሮሃን ላስታውሳችሁ ካርሎስ ሮሃ ማን ነው እንዴትስ እንደዚህ አይነት ስራ ሰራ ካላችሁኝ ካርሎስ ሮሃ እጅጉኑ ድንቅ በረኛ ከሚባሉ በረኞች መካከል አንዱ ነበር በ1998 ዓለም ዋንጫም በአርጀንቲና ብሔራዊ ቡድን ተጠባባቂ በረኛ ነበር እናም ይህ ድንቅ በረኛ በ1999 ወርሃ ኖቬምበር ላይ ግን አንድ ነገር ፈጠረ እሱም ምንድነው ካላችሁኝ ለክለቡም ሳያሳውቅ ለወኪሉም ምንም ሳይናገር ቤተሰቦቹን ይዞ ድንገት ይጠፋል የጠፋ ብዙ ሚዲያዎች መነጋገሪያ ሆነ እናም ይህ ተጫዋች የጠፋበት ምክንያት ምንድነው ካላችሁኝ 2000 ሚሊዮን ሲገባ ዓለም እንዳለ ተጠፋለች እኔ ደግሞ ለዚህም ንጹህ ሆኜ ወደ ፈጣሪ ዘንድ ዞሬ የጸለኩ ልጠብቅ በማለት ነበር ያሉትን ንብረት ሀብቶች አንዳቸውም ሳይቀሩ ለነዲያን በመስጠት ነበር የጠፋው እሱ ብቻኛው ይዞ የነበረው እሽግ ምግቦችን ብቻ ነበር ይዞ የጠፋው እናም ይህ ድንቅ በረኛ የጠፋ ካላችሁኝ ከኮርዶቫን ተራራ ስር ላይ በጸሎት ለሁለት ወራቶች ቆይቶ ነበር እናም ብዙ ሚዲያዎች ብዙ መነጋገሪያም ነበር እንዴት ይህ ተጫዋች እንደዚህ ጠፍቶ ቀረ ማለት ነገር ግን 1999 አለቀ 2000 ሚሊዮን ገባ ምንም የተፈጠረ ነገር የለም ካርሎስ ሮሃ ግን ድንገት መጣ ሚዲያዎች መነጋገሪያ ሆነ የት ሄደህ ነው ለምንስ የሚሉት ነገሮች ካርሎስ ሮሃ ያለም መጨረሻ ይሆናል ብዬ ነበር እናም አልሆነም ሲል መልሱን መለሰ ብዙ ሚዲያዎችም እንዲህ አሉት ካርሎስ ሮሃ አንተ ከሰርክ ሲሉ መለሱ ምክንያቱ ደግሞ ከዛ ሲመጣ እጅጉኑ ውፍረቱ ጨምሮ እንዲሁም ከእግር ኳስ ብቃት ወርዶ ነበርና ካርሎስ ሮሃን ይህንን ጥያቄ ሲጠይቁት አንተ ከስራሃል ብለው ሲነግሩትም እሱ ግን እንዲህ አላቸው እኔ አልከሰርኩም የከሰራችሁት እናንተ ናችሁ እኔ በፈጣሪ ዘንድ ንጹህ ሆኜ ለመቆየት ነበር እዛ ሄድኩት ነገር ግን አልሆነም ሲል መለሰ እናም ይህ አወዛጋቢ በረኛ በሰዓቱ ብዙ ተጠብቆበት ነበር ማንቸስተር ዩናይትድ ሁሉ ፈላጊው ነበር ሺማይክል ተተኪ ለማድረግ እሱ ግን ቅዳሜና እሁድ ላይ አልጫወትም ይህ በፈጣሪ ዘንድ አይወደድም በማለትም መልሷል አርሰናልም ሳይቀር ፈላጊው ነበር ይህን ድንቅ ግብ ጠባቂ ከዛ በኋላ እግር ኳስን መጫወት አልቻለም እናም በቀድሞ ክለቡ ፔሬጊያ የምክትል ፕሬዝዳንት በመሆንም እያገለገለ ቆይቷል ይህንን ድንቅና አስገራሚ ታሪክ አስታውስኳችሁ እንደዚህ አይነት የቆዩ እንዲሁም አስገራሚ እውነታዎችን መስማት ከፈለጋችሁ ላይክ ሼር ፎሎ እና ኮፒ ሊንክ አይለያችሁ